ማለዳ የአህያው ጭራ። በአንድ ወቅት አቶ አለሙ የሚባሉ ሀብታም ነጋዴ ነበሩ። አቶ አለሙ እንግዶች ወደ ቤታቸው ሲመጡ በደስታ ተቀብለው በጥሩ ሁኔታ በማስተናገድና በመንከባከብ የሚታወቁ መልካም ሰው ነበሩ። አቶ አለሙ በመንደራቸው የሚኖሩ ድሆችን መርዳትም ያስደስታቸው ነበር። በዚህም ምክንያት የመንደሩ ሰው በሞላ ይወዳቸው ነበር። ታዲያ ምንም እንኳን ሀብታም ቢሆኑ ወርቃቸውን ባንክ ማስቀመጥ አይወዱም ነበር። ከባንክ ይልቅ በአንድ የእንጨት ሳጥን ውስጥ ቆልፈው እቤት አልጋቸው ስር ማስቀመጥ ነበር ምርጫቸው። ከዕለታት በአንዱ ቀን አቶ አለሙ በቅሏቸውን ጭነው ዘመድ ለመጠየቅ ከቤታቸው ወጥተው ሲሄዱ አንድ የመንደሩ ሰው ተመለከታቸው። እናም አቶ አለሙ ትንሽ እንደራቁ ሰውየው ወደ ቤታቸው ፈጥኖ በመሄድ በራቸውን ገንጥሎ በመግባት ሳጥኑ ውስጥ ያስቀመጡትን ወርቅ በሙሉ ጠራርጎ ወሰደባቸው። እናም ከ2 ቀን በኋላ ከሄዱበት ሲመለሱ የቤታቸው በር ተሰብሮ ተመለከቱ። የሆነ ሰው ቤቴ ውስጥ ገብቶ ነበር አሉና ወደ ውስጥ ገብተው አልጋቸው ስር ያስቀመጡትን የእንጨት ሳጥን ቢመለከቱ ባዶ ሆኖ አገኙት። አረ ጉድ ሆንኩኝ ወገኖቼ፣ ወርቄን ተዘረፍኩኝ፣ አረ ጉድ ሆንኩኝ ሲሉ ጮሆ። የመንደሩ ሰው በሞላ መጥቶ ሲያጽናናቸው ቆየና ነገ በማለዳ ወደ ዳኛ ሄደው እንዲያመለክቱ አሳሰቧቸው። አቶ አለሙ በንጋታው ወደ መንደሩ ዳኛ ቤት ሄደው ከመንደሩ ነዋሪዎች መሃል አንዱ ወርቄን በሙላ ዘርፎኛል ሲሉ ለዳኛው ተናገሩ። ዳኛውም አይዞህ አቶ አለሙ፣ ሌባውን እኔ ይዘዋለሁ፣ አትጨነቅ ካሉ በኋላ ነገ ስትመጣ አንድ አህያ ይዘህልኝ ና ብለው ሸኙት። በነጋታው አቶ አለሙ አንድ አህያ ይዘው መጡ። ዳኛውም በአህያው ጭራ ላይ ሽቶ ከነፉበት በኋላ አህያውን ድንኳን ውስጥ ታስሮ እንዲቆይ ያደረጉ። ከዚያም የመንደሩን ሰው በሞላ ሰብስበው የአቶ አለሙን ወርቅ የሰረቀው ሌባ ለመያዝ አንድ ዘዴ አዘጋጅቻለሁ። ይኸውም እያንዳንዳችሁ ወደ ድንኳኑ ትገቡና የአህያውን ጭራ ትደባብሳላችሁ። አህያው የሌባው እጅ ሲነካው አንድ ጊዜ በኃይል ይጮሃል ሲል ነገራቸው። ከዚያም እያንዳንዱ ሰው ብቻውን ወደ ድንኳኑ ገብቶ የአህያውን ጭራ ነክቶ ሲወጣ ዳኛው የሰዎቹን እጅ እያሸተቱ ያሳልፏቸው ነበር። ሁሉም የአህያውን ጭራ እየነኩ ሲወጡ፣ ሌባው ብቻ አህያው ይጮህብኛል ብሎ ስለፈራ ሳይነካው ወጣ። ዳኛው ግን የሁሉንም እጅ እየቀረቡ ማሽተታቸውን ቀጥለው ነበር። ዳኛው ከዚያ ሁሉ ሰው የአንድ ሰው እጅ ብቻ ሽቶ አልሸተታቸውም ነበር። በመጨረሻም ሌባው ተገኝቷል ሲሉ ጮክ ብለው ተናገሩ። ሌባው አንተ ነህ ብለው ያልሸተታቸውን እጅ ሰውዬ ጭምድድ አድርገው ያዙት። ውሸት ውሸት፣ ሌባው እኔ አይደለሁም ሲሉ ተከራከሩ። አህያው እኔ ስነካው መቼ አናፋ ሲል ዳኛው ላይ አፈጠጠበት። አየህ፣ እኔ በአህያው ጭራ ላይ ሽቶ ነፍቼበት ነበር። የሁሉም ሰው እጅ ሽቶ ሲሸተኝ፣ ያንተ ግን አልሸተተኝም። ምክንያቱም አህያው ይጮህብኛል ብለህ ስለፈራ የአህያውን ጭራ ሳትነካው ወጥተህ ነው አሉት። በዚህ ጊዜ ሌባው እንደታወቀበት አወቀ። እናም አቶ አለሙንና የመንደሩን ሰዎች በሙሉ ይቅርታ ጠይቆ የአቶ አለሙን ወርቅ አንድም ሳያስቀር መለሰላቸው። እሺ ልጆችዬ፣ ከዛሬው ተረታችን ምን ተማራችሁ? እስኪ ለወላጆቻችሁ ንገሯቸው። ለኔ ደግሞ ኮሜንት ላይ አስቀምጡልኝ። ከዛሬው ተረታችን የምንማረው ሌብነት ጥሩ እንዳልሆነ፣ የሚሰርቅ ሰው ደግሞ እንደሚጋለጥና ሲጋለጥ ደግሞ በጣም እንደሚሸማቀቅ እንደሚያፍርም ነው። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ